እሷ ደግሞ ከሁሉም ጋር ቶሎ ተግባቢ ቀላጅ በጣም ተጫዋች ስለነበረች ወዲያው ከብዙ ሰው ጋር ትግባባለች። ቀጥታ ወደ ዘበና ይሄዳል ማለት ነው። ከዛም ዘበና እንዲህ ምናምን ሲላት አረን ይጨርስላል ተለውና ምን ትላለች መሰላችሁ እዚህ ጋር እሱም በጊዜ ሂደት እኔ ላይ ፍላጎት እንዳደረበት አውቃለሁ ግን ሰላም ውድ የንስር ቲቪ ቤተሰቦቻችን ዛሬ በድጋሚ በሌላ ታሪክ ተመልሰን ቀርበናል። የዛሬው ባለ ታሪካችንን ስሟን ማን ብለን እንሰይማት? ዘበናይ ብለናታል። እሺ በቃ የዛሬው ባለ ታሪካችን ስሟን ዘበናይ ነው ማለት ነው። እናም ዘበናይ የመጀመሪያ ዓመት ተማሪ ልክሳለች። የመጀመሪያ ጊዜ ዩኒቨርሲቲ እንደገባች አንድ ልጅ ትተዋወቃለች ማለት ነው። እሷ ደግሞ ከሁሉም ጋር ቶሎ ተግባቢ ቀላጅ በጣም ተጫዋች ስለነበረች ወዲያው ከብዙ ሰው ጋር ትግባባለች። እናም ደግሞ ከነዛ ውስጥ አንድ ልጅ በደንብ ትግባባለች ማለት ነው። ያቺ ልጅ በቃ ልክ ሲገቡ አንድ ዶርም ደረሳቸው። በቃ ሞር በቃ በጣም ደስ ይላታል። እየቆዩ ሲመጡ ሞር በደንብ እየተግባቡ በጣም በቃ እንደ እህትና እንደ ወንድም በደንብ መግባባት ይጀምራሉ ማለት ነው። እና በጊዜ ሂደት በቃ በጣም ሚስጥራቸው የሚነጋገሩ አብረው ጊዜ የሚያሳልፉ እናም እንዲህ ያለ ብዙ አመታት ያልፋል ማለት ነው። ከዛ ቀስ በቀስ እነዚህ ልጆች በጣም ማይለያዩ ቤስት ፍሬንድ ይሆናሉ ማለት ነው። ትምህርት ቤት አብረው ነው ጊዜ የሚያሳልፉት። ሊዝናኑ ሲወጡ አብረው ነው ምናምን በቃ ሞር ፍቅራቸው እየጨመረ መጣ ማለት ነው። እናም የዘበናይን ጓደኛ ስሟን ላምሮት እንለዋለን ማለት ነው። እና ላምሮት ለዘበናይ እንዲህ ብላ ታማክራታለች። ላምሪን በጣም አንድ የሚወዳት ልጅ አለ ማለት ነው። እና ከዘበናይም እስቲ ድል ስጪው ሞክሪ ምናምን ትላታለች። ከዛ ልክ አብረው ይሆናሉ ማለት ነው። ላምሮትን ያ ልጅ ማለት ነው። እና በቃ ልጁም በጣም መልካምና በጣም ጥሩ ሰው ነበር ማለት ነው። ላምሮትን በጣም ይንከባከባታል፣ ይወዳታል በጣም በቃ እንዴት ልበላቸው፣ አብረው ቤተክርስቲያን ይሄዳሉ፣ በየካፌው አብረው ነው የሚዝናኑት። ልክ ከትምህርት ባሻገር ወክ ይወጣሉ ምናምን በቃ በጣም እንትን ማለት ጀመሩ ማለት ነው። እና ከዘበናይ ጋርም ያላት ግንኙነት ልክ ትንሽ ጋፕ እያለ መጣ ማለት ነው። ሞር ላምሮትም ከልጁ ጋር በቃ በጣም ጊዜ ማሳለፍ ጀመረች። ከዛ ላምሮትና ያ ልጅ መሀል ላይ መጋጨት ይጀምራሉ ማለት እና ልክ ሲጋጩ የልጁ ጥፋት ስለነበረ ዶርም ሆኖ ስልክ ለላምሮት ሲደውላት አታነሳም፣ ስልኳን ተዘጋብታለች። በአካል ልክ ለናገራት ሲመጣ ልክ ትሸሻለች ምናምን እና ልክ ቁጭ ብሎ በሚያስብበት ሰዓት ላይ አንድ ሀሳብ ይመጣለታል ማለት ነው። ይህም ሀሳብ የነበረው ለምን ዘበናይን አዋርቼ እንድታግባባልኝ አላረግም የሚል ነበር ማለት ነው። ከዛም ሄዶ ዘበናይን ልክ ይጠራትና ካፌ ሲያዋራት እሷም እሺ ችግር የለውም እኔ እወጣልሃለሁ ምናምን ትላለች። ያው ጓደኛ ነችና ልክ እንደዛ ብሏት ወዲያው እንደተለያዩ እሷም ቀጥታ ወደ ዶርም ትሄድና ላምሮትን ታዋራታለች ማለት ነውና ልክ ላምሮትም ቆይ ትንሽ ልኩራበት ምናምን ብዬ ነው ትልና እሷም እሺ አይተህ ይወድሻል ይሄ ልጅ እናታጭው ምናምን ብላ ስትመክራት እሺ ትላለች ማለት ነው። ከዛ ሄዳ ልክ ለሱ ሲነግረው እሱም በጣም ደስተኛ ይሆናል ምናምን ይታረቃሉ ማለት ነው። ከዛን ቀን በኋላ ዘበናይና ልጁም በዛው ተግባቡ ማለት ነውና ሞር እሱና እሷም ጓደኛ ሆኑ ማለት ነው። እናም ልክ በድጋሚ ይጋጫሉ ላምሮትና ያ ልጅ ማለት ነው። ከዛ አሁንም ድጋሚ ቀጥታ ወደ ዘበናይ ይሄዳል ማለት ነው። ከዛ አሁንም ዘበናይ እንዲህ ምናምን ሲላት አረን ይጨርስላል ተለውና ድጋሚ ሄዳ ታዋራት እሺ ምናምን ብላ ድጋሚ ታረቃለች ማለት ነው። ምክንያቱም በጣም ቤስት ፍሬንድ ስለሆኑ ምንም አይደበበቁ ምናምን ነበር። በቃ መሀል ላይ ቼኝ ሆነች አስታራቂ ሆና ቆይታለች ማለት ነው። ከዛ ዘበናይና ልጁ ሞር መግባባት ይጀምራሉ ማለት ነው። በዚህ ምክንያት በቃ ልክ በየጊዜው ሲጋጩ ምን ሲሉ እቺ ልጅ መሀል ላይ አስታራቂ ምናምን ሆና መግባት ጀመረች ማለት ነው። ሶስተኛ ወገን መሀል ላይ ተደረበ። ተመልከቱ እንግዲህ እዚህ ጋር ነው ታሪኩ የሚጀምረው ማለት ነው። ከዘበናይ ጋር ሞር መገናኘት ይጀምራሉ። እንደዚህ አንዳንድ ትምህርት ቤት ግቢ ውስጥ በቃ ማሳለፍ ይጀምራሉ። እሷ ለሱም ቤስት ፍሬንድ ሆነች ማለት ነው በድጋሚ። እንግዲህ አስቡ እዚህ ጋር ፍቅረኛ ያለው ከዚህ ልጅ ጋር በድጋሚ ቤስት ፍሬንድ እና እቺ ልጅ በቃ እየተናደደች እየቀናች ትመጣለች። እና አሁንም እንደዛ ብትቀናባትም ጓደኛዋ ስለሆነች ምንም አላሰበችም ማለት ነው እንትን ያደርጋሉ። ምክንያቱም በጣም ቤስት ፍሬንድ ናቸው ነግሬያቸዋለሁ። ስለዚህ ልጁና ዘበናይ ሞር መገናኘት ይጀምራሉ ማለት ነው። ከዛ በኋላ ግን እዚች ጋር እንደ ድሮ ልክ ሲጋጩ እሷ ነች አይደል ሞር የምታስታርቃቸው። የሆነ ቀን ሲጋጩ ማስታረቅ ከበዳት ማለት ነው። ሄዳ እሷ ማናገር እሱን ማናገር የምር ደበራት። አሁን እንግዲህ እዚህ ጋር ለሁለቱም ቤስት ፍሬንድ ነች አይደለ? ግን ሄዳ ማስታረቅም ማግባባትም አቃታት ማለት ምክንያቱም ለሱ የፍቅር ስሜት ያደረባት መጥቷል ማለት። ስለዚህ ምን ትላለች መሰላችሁ እዚህ ጋር እሱም በጊዜ ሂደት እኔ ላይ ፍላጎት እንዳደረበት አውቃለሁ ግን ሄጄ ደፍሬ እንዳልጠይቀው አንድ ሴት ነኝ፣ ሁለት እሱ ደግሞ እንዳይጠይቀኝም ጓደኛዬም አለች የጓደኛዬም ፍቅረኛ ነው ጀስት ጓደኛዬ በየለዛም አርቃታለሁ እህቴም ጭምር ነች ነው የምትለው እሷ። እናም እሱን ደግሞ ወደድኩት እና ምን ላድርግ ነው የምትለው ማለት። እስቲ ለዚች ልጅ በጣም ትላልቅ ሰዎችም ይሄን ቪዲዮ የምታዩት ከሆነ ለዚች ልጅ መፍትሄ ይሆናል ብላችሁ የምታስቡት ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። እንደዚህ አይነት ታሪክ አላችሁ ብላችሁ የምታስቡት ጓደኛ ዘመድ ቤተሰብ ምናምን ካላችሁ ደግሞ ይሄን ቪዲዮ ሼር ማድረጋችሁን እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ በዚህ ሰናበታለሁ። መልካም ጊዜ፣ ወዳችኋለሁ።